ሲመጣ ብዙ ዕቃ ገዝቶ ነበርና ምን ያሰራ መጣ ብዬ ያው አዲስ ሱቅ ነው ብዬ እሄዳለሁ። ቀጥታ መሳሪያ ሊደቀነብኝ ይባላል። ኧረ እኔ ላስተካክል ይሄን ማለት ጋይስ እንግዲህ ዛሬ ደግሞ በአዲስ ነገር እንግዲህ ራህማ ፖድካስት የመጀመሪያ እንግዳችንን ናቲ ቱ ኮልድ በፒኤምደብሊው መኪና ነው የምናውቅህ እና የመጀመሪያ እንግዲህ ገስት በመሆኔ ደስ ብሎኝ የመጀመሪያ ፖድካስት ነው እስካሁን። ኧረ እባክህ ፖድካስት ላይ አቅርቦኛል። how does it feel እንግዲህ ገና መጀመራችን ግን ስቲል ባሻ ጀማሪው እና እንደ ቫይብ አሪፍ ነው። ጸዴ ነው። ስለምንተዋወቅ ምናምን ያን ያህል የሚከብድ አይመስለኝም። አዲስ ሰው ቢሆን ይከብዳል። ሴታፓችንን ምናምን አሪፍ ነው። እንደ ጀማሪ እንግዲህ ትንሽ እስኪ ስለ ፖድካስቱ ምናምን እየበረታችሁ ነው እንደሞ አሪፍ ነው። ነው። በጣም አሪፍ። ምን አዲስ ነገር ላይ ከኛ ኤክስፔክት አደርጋለሁ። ያው ፖድካስቱ አሁን ይጧጧፋል። ዴፊኒትሊ አሪፍ ገስቶች ይመጣሉ ብዬ አስባለሁ። ዴፊኒትሊ ሊስት ላይ ጥሩ ሰዎች እንግዲህ ያለን ግን የቀጣዩን ገስት ገምቱት። ዴፊኒትሊ ግን ያው የመጀመሪያ ፖድካስት እንደመሆኑ እና ደግሞ የመኪና ፋንም እንደመሆኑ ገባህ የመጀመሪያ ምርጫችን አንተ በመሆኑ ደስተኛ ነን በጣም እና በጣም በዚህ ፖድካስት ስለ ላይፍ ስታይል ኦልራይት እንጠጣ መጠበቅ ይኖርብናል። ረጅም ወሬ ስለሚሆን ነዳጅ ይላል። ዋርም ዌልካም እና ከምን እንጀምር ታዲያ ዛሬ ፖድካስታችንን? እኛ አሁን እንግዲህ ያሰብነው መጀመሪያ ስለ ላይፍ ስታይል ናቲ ከየት መጣ ምናምን ይሻላል ወይስ ከየት መጣ ሲባል የሆነ ብዙ ነገር ሮጬ ምናምን እንትን ያልኩት ነው። ናትናኤል ይባላል። ላስተዋውቃችሁ ናትናኤል ይባላለሁ። ካርጋ አይደለሁም። ቲክቶከር ነኝ፣ ስትሪመር ነኝ፣ ዩቲዩበርም ነኝ። አሁን ደግሞ ወደ መኪናው ትንሽ እየተጠጋን ነው ከራማ እንትን ጋር እርዳታ ጋር መኪና ይፋ ያደረጉት እነሱ ናቸው እንደምታውቁት። እና በአገልግሎቱ ደስተኛ ነበርክ ነው አይደለም? አሪፍ አገልግሎት አላቸው። ያው እንደምታዩት ነው እንዳለ ራማ ዲኮር የተለጠፈበት መኪና ነው ከተማ ላይ ያለው። የሆነ ራፕ ካያችሁ እንዴ ራማ የሞከርን በጣም ጸዴ ነው። እንደውም እዚህ ላይ አንዳንድ ጥያቄዎች አሉ። ራማ ዲኮር እንዴት አገኘኸውና ወደዚህ እንዴት ልትመጣ ቻልክ? ይኸውልህ መኪናውን እንትን እንዳልኩት እንደገዛሁት ስፖንጅ ምናምን ተበጫጭቆ ነበርና እስቲ ማን ነው እንትን ብለውና ብዬ ቲክቶክ ላይ ያው እነሱ ነበሩ ኤዲተር ያዝልኝ ከላይ እንከተዋል እነዚህ ጋር መኪናው ከዛ ቲክቶክ ላይ እሱን ያወራኝ መጀመሪያ አውቅ ያለው እሱ እንደሆነ ገባኝ። ከዛ ስልኩን አወጣውና ባዮ ላይ ስልክ ነበረ ደወልኩኝ። ከዛ መኪና ነበረኝ እንደዚህ ምናምን ነገር ራፕ ከዛ ይስተራል ችግር የለም ምናምን አለኝ። ኢንተሪየር ምናምን አማራጭ ሰጠኝ። ከዛ በኋላ ሱቅ ሄድኩኝ። ከኔክሶ ጋር ነበር ከናመን ጋር መጣች። ናምን እንደውም የዘነበ ነበር ትዝ ካለህ የዘነበ በዝናብ ምናምን ነገር ከናመን ጋር መጣን። አየን ማቴሪያል አሪፍ ነገሮች ነበሩ። ከዛ መኪናው ሰጠዋል። ሌላ ቦታ ሄደህ አልሄድኩም። ሰከንድ ታት ነበረ ሌላ ቦታ አልሄድኩም። ያው በፕሮሞሽን እንዲቀንስ ሚለው ነው። አሪፍ ነው። ከዛ ያው መኪናው ሰጧቸው። 2 ወር ምናምን ነው የቆመው እዛ እኔ እንትን ስላላልኩት ግን ክላይንቶቻችን ምናውቀው 2 ወር የቆየበት ምክንያት አንደኛ ቦዲ መሰራት ነበረበት፣ ለራፕ መዘጋጀት ነበረበት። መስኮቱን ማኑዋል ነበር፣ አውቶማቲክ አድርጌው ነው። ለዛ ነው 2 ወር የቆየው። ብዙ አይቆዩም የሚለውን በጣም ፈጣን ናቸው። ጥራት እሱን መታችሁ መታየት ይሆናል። እሱም ግልጽ የሆነ ነገር ነው። እዚህ ጋር ሌላም አንዳንድ ነገሮች አሉ። መኪና ለአንተ ምን ያክል ዋጋ አለው የሚል ነገር እያየሁ አልዋሽም። ከዚህ ጥያቄ በፊት ይሄ መኪና የመጀመሪያ መኪና ነው ወይስ የመጀመሪያ መኪና ነው? ከዚህ በፊት this is your first የመጀመሪያ መኪና ነው እና ይሄ መኪና አይደለም የመጀመሪያ የምታሳው X5 BMW ነበር ሳይ ነበረው X5 ነበር። X5 ደግሞ ማርኬቱ ላይ በቃ ስለ V8 ኦሮ ቤንዚን ምናምን ከዛ E39 አገኘው። በጣም ደስ ብሎኝ ነበር። ከዛ ሳስፈትሸው ግን ሞተር መውረድ ነበረበት። ተስፋ ቆርጬ ፌስቡክ ላይ አየሁት። በርጋታው ገዝቶት ይልክ የፌስቡክ ማርኬት ፕሌስ ላይ ነው። በዚህ እድሜ እኮ ትንሽ ሰው ነው መኪና ያለው ማለት በቁጥር ሁላ ግን መድፈር ደግሞ በጣም ከባድ ነው። ስለዚህ ስገዙ ግቡበት፣ አምናችሁ ግቡበት። ይሄ መኪና እኔም እኮ ማላሽህ ነገር አሁን ለምሳሌ አዘ ያንግስተር ማለት ነው ብዙ ሰው
ቢኤምደብሊው በተለይ እንደዚህ ላይክ አንቲክ እንኳን አትለውም። እሺ ግን ከድሮ ቢኤምደብሊዎች ለምሳሌ አሁን አንድ ወጣት አቫንቴ ወይ ኤላንትራ ወይ ደግሞ ውለሽ አፎርድ አላረገው። ግን እንዴት መሰለ መኪና አሁን ይሄ መኪና ስገዛው ፕራይሱ ርካሽ ሆኖ ልታገኙ ይችላል። ግን በአመት ያንኑ መኪና ዋጋ ነው የምታወጣው። አላሽም ያው ትመላለሳለህ ገራሽ አነስ ይሟሹቹ ነገር ያለው ግን ደግሞ ይሄ ደስ የሚል ስቃይ አረ የሚባል በሚለው ያዘው በቃ ስለ አንድ ቲክቶከር ምናምን ቪት እስከሚይዝ ይሄ ግን ብዙ ሰዎች አሁን እንደዚህ መርሴዲስ እና ቢኤምደብሊው የሚይዙ ሰዎች ምን ይሉኛል መሰለ እኔ አሁን ለምሳሌ ወጣትነቴ ላይ ላይክ ቢኤምደብሊው ስለያዝኩኝ ነው ዛሬ ላይ ጸዴ መኪና ያልያዝኩት ምክንያቱም በጣም በቃ ፔንፉል ነው ከስር ነው ብር የሚጨርሰው ምናምን ነገር ይሉኛልና ምን ያክል ሴንስ ይሰጣል ይሄ ነገር? እውነታቸው ነው። ግን ያው ወቅበት የሆነ ዴይሊ የምትነዱት መኪና ባይሆን ይመረጣል። ቀን በቀን የምትነዱት መኪና ባይሆን እንደ አማራጭ መኪና ነው። እንደ አማራጭ በቃ የሆነ ካራክተር ነው። ይሄ መኪና ካራክተር ነው። ምንም አይነት ኤሌክትሪክ ምናምን ብትይዝ አሁን ከዛ በላይ ገብቷል አይደለ? ይሄ የኔ ስለሆነ ሳይሆን የሆነ መርሴዲስ ምናምን ሲይዙት ታያቸዋለህ ቆመ ምናምን ነገር ኦራ መኪና ትዝ ይለኛል። እንዲያውም ያኔ ተሰርታ እንዳለቀች ምናምን ይዘን የነበረው አትራክሽን በጣም ሃይ ነበር። እየበጠበጥኩ ልትሰሙ ይችላልች ከተማ ውስጥ እንግዲህ አም ሶሪ በጣም ይሮስ ከአሁን ቴላንትራ ውስጥና ይሄ ምናምን ቢመጣ በቃ ምን ደስ ይላል መሰለ ትላልቅ መኪና የሚያዙ ትላልቅ ሰዎች ምናምን ነገር ኮምፕሊመንት ያደርጉታል። ካሩ ደስ ይላቸዋል እና ጩጮቹ ምናምን ነገር አይሏል መንገድ ላይ እና እሱ ደስ ይላል በጣም ወይ አቫንቴ ያው ጸዴ መኪና ናቸው። ጸዴ ነው በጣም ማጥላላት ሳይሆን ግን ይሄን መኪና ይዘህ ሞር አይን ውስጥ አባቱ ቤት እየነዳ በኔ መኪና የሚገርም ልጅ ይኖራል። ኢቭን ስለ ቢኤምደብሊው ሳያውቁ ጀስት በቢኤምደብሊው ኮንሴፕት ሁላ የሚወዱት መኪናው ብዙ ሰው አለ። አሁን ብዙ ሰው ስለ ቢኤም ዲፕ ኖሌጅ የለውም። ምቾት አላቸው፣ አሪፍ ናቸው መኪኖቹ። ስለ እድሜው አሁን ታላቂ ነው የመኪና ግን ስቲል እንደ ታናሽ ነው የሚያገለግለው። ገብቷል። እና ደግሞ E36 ምናምን የሆነ የወጣት መኪኖች ናቸው። አላሽ የሆነ ትልቅ ሰው ሲነዳቸው አታይም ወይ? ወጣት ምናምን ትልቅ ሰው ከሆነ ደግሞ የሆነ አለው የሆነች ቫይብ አለው የትልቅ ሰው ቫይብ ነው። ዴፊኒትሊ ለምሳሌ እነ ላንድ ሮቨር ምናምን ትልቅ ሰው ሲነዳቸው የድሮ ሞዴልም ቢሆን ስቲል ክላስ። መርሴዲስ ሞር ደግሞ ከወጣት በላይ መርሴዲስ ትላልቅ ሰው ሲነዳው ነው የምታየው። ድሮ የገዟቸው ይዟቸዋል አይሸጧቸው ምናምን ነገር እንደዛ ነው የምታየው። አለው 30 ዝም ብለው በጅንስና መርሴዲስን ብንነዱ ምንም ደስ አይልም። ስትወርድ በቃ ይልኝ ልክ አይመጣም። ጸዴ መኪና ነው። አሁን ለምሳሌ አላሽ ጸዴ መኪና የቱ ነው ምናምን ካልከኝ ያለህ ነው። አሁን ቢኤምደብሊው የወደድኩት ያለ መኪና ነው። ጸዴ መኪና አላሽ ያለ መኪና ነው። ጸዴ በመርሴዲስ እንዴት እንደምወዳት ዳማስ አለው ቴፈኒ ብሉ ምናምን ታዲያስ እና በቃ ያለ መኪና ነው። አሁን ቢኤምደብሊው ያስኳ ከዚህ በኋላ ቢኤምደብሊው ሞር አወኩት አብሬው ተቸገርኩኝ። ሌላ መኪና ጋር መሄድ አልችልም። ገብቷል። በቃ አታች ልትሆናለህ ወደ ኤሌክትሪክ መኪና ሙቭ የማድረግ ነገር ነው። 100% አለኝ። አላሽ ምንም ሰክሳችሁ ነገር አለ። ኤሌክትሪክ መኪና ነው እንጂ ቅዳሜ ነው ዳሰጥፈው አድርገህ ምናምን ለመውጣት መንግስት የሚያበረታተውን ነገር ከጎኑና ሰፖርት ታደርጋለህ። አይ ከተማም እንትን እንላለን፣ አየርም እንበክላለን። ዴፊኒትሊ ከፖሉሽን አንፃር በጠብጣለን። አግሬሲቭሊ የተሰራበት ነውና እሱን አይዲያ በደንብ ሰፖርት ታደርጋለህ ማለት ነው። በደንብ ኤሌክትሪክ በጣም ላይፍ ያቀላል። አራሻችሁ ግን ደግሞ ይሄ የሆነ እንዴት ነው ኢንጆይ ለማድረግ የምትነዳው መኪና ነው። የሆነ ከኤ ቱ ቢ ለመድረስ ብቻ ሳይሆን ደስ እያለ የምንነዳው አዲስ አበባ ውስጥ አይነዳም። በቃ ክራው ግን ኤሌክትሪክ መኪናዎች ሞር ኮምፎርታብል ነው። እዚህ ላይ ግን ሞር ያንተ ድሪንከር ምንድን ነው? ሞር መያዝ የምትፈልገው? ያው ቢኤምደብሊው ነው የሚሆነው። ኤም3 ነው ሐሳቢ። እስቲ ከወሬ እንውጣ። ዳስ ነው ፖይንት ቢኤምደብሊው ነው። ኧረ ምንድን ነው የሚመች መኪና እኮ አንተ? እኔ ቱ ቢ ኦነስት የመርሴዲስ ፋን ነኝ። እኔ እንደውም ቶዮታ ነው የሚመቸኝ። ቶዮታ በጣም ጸዴ ናቸው። አላሽም እንደኛ ሀገር ቶዮታ በጣም ጸዴ ናቸው። ኧረ በዚህ አጋጣሚ ይሄንን ፖድካስት የምታዩ ባለሀብቶች ኢኪዩኤስ በጣም ሞዶ መኪና ስለሆነ ብረሩብኝ ግዙልኝ ነው ዘመናዊ ደመና። አይ ቶዮታ ለኢትዮጵያ ከሆነ በጣም ቶዮታ ጸዴ ነው። የምትሰቃየው አሁን ይሄ መኪና የሆነ ነገር ነው ማለት ቆመ ነው። አላሻካ ፓርቲ ስትገቡበት ይሄን አምናቸው ነዳጅ እኮ ይበላልና ምን የምትል ከሆነ እዛት ሀሳብ ማሰብ የለብህ። ኖርማል ራሱ አሁን ትናንሽ መኪና ምናምን ልንዳ ብትል አቁመህ በእግር ነው የምትገባው። የትኛው መንገድ ያስገባል? እዚህ ሀገር ጓይ ያደረገኝ ነው የምሄደው እኔ ከውስጥ። አሁን በጣም ለመሬት እኮ በጣም የቀረበ መኪና በጣም ግን ለመሬት መቅረቡ ደግሞ ማለት ነው ማሏሽህ ነገር ይሄንን መኪና ያው
ከስተም ለመስራት ስንሞክር ስነግርህ ዝቅ ማለቱ ማለት ነው። አንደኛ ለፍሮንት ሊፕ አሪፍ ሆነ። ፍሮንት ሊፑን ታዩታላችሁ። በጣም ጸዴ ነው ያለው። በጣም መኪናውን የሆነ ያክል ኦራ ጨምሮለታል። አፉ አይደለም አፉ የሆነ ተለቅ ያለው ሌላ ነገር ሪምሱ ስንቀይረው ሪምሱ ቀለም ሲቀባ ምናምን ነገር ፏን ያለው ፐርፌክት ነው። አሁን አገርም ካያችሁ ምናምን እና ፖርሽ እና መርሴዲስ አክሰሱ ስለሌለ ነው እንጂ እኮ ማለት ነው። እዚህ አክሰስ ቢኖር በጣም ብዙ ሰው ኢንተረስትድ ነው። ባይ ዘ ዌይ መኪናው ለማለት በጣም መኪና ላይ ኢንቨስት ያደርጋል ሰው። ተጫወታይ ነው ምርጥ ድሪም ካር በጣም ምንድነው? ድሪም ካር የለህም እንዴ? ድሪም ካር ምንድነው? አሁን የናቲ ጸጥተኛ ነው። እኔ ካዩ ምደብ ይባላል። ያንተ ድሪም ካር ምንድነው? እሺ ጊዜው የሆነ V6 ነገር ቢይዝ በቂ ነው ብዬ አስባለሁ። ለጊዜው ከዛስ ቀን እስኪመጣ ድረስ ነው የምትይው። መኪኖች ደህና መኪኖች እስከሚገቡ ድረስ በጣም ባለስልጣን እየመሰሉ እየተሳሳቱ ነው እየተባለ ነው። 3 ኒሳን እየተከታተሉ ነው የሚሄዱት ነው ሰዎች። በዛው አጋጣሚ PPF የሰራናቸው PPF የተሰሩት መኪኖች ለሾው ሲወጡ ለቪዲዮ ሰሚት ትንሽ ረበሽ አድርገን ነበረ። ከይቅርታ ጋር ምንም ማድረግ አይቻልም። ሰሚት ላይ አሁን ይሄን ቪዲዮ የምታዩ ኮሜንት አድርጉ። ሰሚት አይ ፊል ላይክ ሰሚት ኢዝ ዘ ኒው ትሬንድ። በቃ በጣም ያበደ ሰው አለ፣ ሰው አለ፣ ብዙ አይነት ሰዎች አሉ፣ ብዙ አይነት ኤክስፒሪየንስ ያላቸው በቃ ከአዲስ አበባ የተወጣ ሴትም የበዛበት ነው በዚህ አጋጣሚ። ኧረ እሱ ስለሱ ይቅርታ በጣም ሰሚት ላይ በጣም እድሜያችን አልደረሰም። ደስ ይበናል። ይሄ እንትን ነው ከዚህ በላይ ያሉ ፋኖቻችን ሊያዩ ስለሚችሉ ገባ PG-13 ያበደ BMW ፈሎች በጣም የሚመሳቸው። ኧረ ይሄ ታርጋ ቀይሯል። ፈሎቹ በጣም ደስ የሚል ፈላ የሆነ መቶ ምናምን መኪና this generation እኛ ጋር በጣም ልጆች በሚባል ደረጃ ከስተመሮቻችን በጣም ማለት ያንተ ናቸው። በጣም እኔ አልዋሽም ማለት ነው። I don't know if this is legal or not አላውቅም። ይነዳሉ ማለት ኧረ የሆነ ጊዜ ሳታስታውስም እየደወለ የሚጨቀጭቀን ነበረ። ሁሌ ሂሳብ ይጠይቀናል አይመጣም። እና የሆነ ሰዓት በሹፌር ነው የመጣው ልጁ። በሹፌር መጥቶ ገዝቶ ምናምን የሚፈልገውን ነገር እና በስነ ስርዓት ነው ላይክ ስርዓት ያውቃል። ጥያቄ በጣም የገረማችሁ አጋጣሚ የምትሉት ምንድን ነው? ብዙ አጋጣሚዎች አሉ እውነት ለመናገር እኔ ዴሊ ምንድን ነው? አሁን ለምሳሌ አንድ ጥያቄ ለየት ያለ መኪና የመጣው ምንድን ነው? አሁን ለየት ያለ ማለት ነው it's a vague question እውነት ለመናገር ምክንያት ለምሳሌ ለየት ያለ ክላሲክ መኪና ኦልዱ ነው ወይስ አዳዲስ መኪና የሚለው? አዳዲስ ኦልዱ ከሁለቱም የ1968 ምናምን ነገር ኦዲ ምናምን መጥቷል ምናምን አዲስ ካሉ ከነማያንስ አይደሉም። ከሁለቱም ከአዲሱም ከድሮ ለምሳሌ አሁን ሁሉም ሰው የራሱ ፐርሰናል ፌቨራይት ይኖረዋል። ግን ሱቅ ከመጣ ለምሳሌ መርሴዲስ ጄል ይሁን ወይ ጄልስ አክቹሊ ትልቁ 450 ኦሬንጅ ኢንቴሪየር ላይክ ደንግጫለሁ እሱ መኪና ሲመጣ። እንዴ የሆነ መርሴዲስ አይቻለሁ አዲስ ጥሬ እንደዚህ አይነት አሁን መኪኖችን ከድሮ መኪኖች ጋር ማወዳደር ግን የድሮ መኪና የሆነ ቫይብ አለ፣ የሆነ ካራክተር ይሰጣቸዋል፣ ደስ ይላል። ስታገላለህ ግን በቃ የ1974 መርሴዲስ V8 ነው ሰንሩፍ ያለው የኋላ ዊድባይዘሮቹ ምናምን ነገር በደንብ የሚሰሩ ላይ በድሮ ጊዜ ራሱ ቲንት የሚያደርግ ማለት ነው። በስነ ስርዓት ይሰራል። ትላልቅ ሰዎች ናቸው። በዚህ አጋጣሚ ሰው ነው ስለያው ስለ ፊል ኮንሴፕሽኑ እና አሳስቡ እንደዚህ አይነት ላይክ በጣም ክሊን የሆነ መኪና ያየሁት አሁን እሱ ነው። ከኤጁ አንፃር እያንዳንዱ የመኪናው ፊቸሮች እና ፋንክሽኖች ፐርፌክትሊ ነው የሚሰሩት። ኦኬ። እና እንደዚህ አይነት ሜንቴን የሚያደርጉ ሰዎች አሁን ለምሳሌ መኪናን አምነው መኪና ሲሰጡ ያስደነግጣል። ቢካዝ ያስደነግጣል። አዲስ መኪና እንዲሁም ያኛውን በጣም ትጨነቃለህ። አሁን ነገር አዲስ መኪና ቀላሉ ለመስራት ለእናንተም አይ ቲንክ ይቀላል። ቦዲው ንጹህ ነው ምናምን ነገር ውስጡ መቀየር ነው ወይ ማልበስ ነው። 20 ዓመት 30 ዓመት ቆይቶ የሆነ ነገር ልታረግ ዴፊኒትሊ እንደዚህ አይነት ስራዎች ምንድነው
ትንሽ ጊዜ የሚፈልጋሉ ባለሙያ የሚፈልጋሉ ጥንቃቄ በደንብ ጥንቃቄ ይፈልጋል። እሺ ከመፍታት ጀምሮ እኮ መከራ ነው የምትበል የድሮ አንዴ መፍታት አርጌዲክ የሆነ ነገር የሆነ በጣም በጥንቃቄ ነው ስራ ይፈልጋል። ቦዲው ካየው አሁን ሙሉ ራፕ ነው እኔ እና ከራፕ ከመድረጉ በፊት የሆነ ስገዛው ኢንጂኑ ምንም አልሆነም የሚለው ግን ረጅም ጊዜ ቆሟልና ፀሐይ ብልት ያደርጉ ነበር ካያችሁ ነው በቦዲ በቦዲ ከዛ ነበር እንዲሁም በጣም ያደከመ አይደለ ቦዲው ሲሰራ ምናምን ነው የቆየው በቃ ሲታሽ ምናምን ነገር ቦዲው ነበር የተጎዳው እንጂ ኢንጂኑ ያው እንደምታየው ነው እንደውም እንደ ብዙ እንዳሉት ነው የሚያሰጋ ነበር አይደለ ያው ይረግጠዋል። ከመኪናው ሬስ እንወጣ ናቲ do you have a girlfriend ኖ በዚህ አጋጣሚ ግን ይኖረኛል የከስተመር ሴት ከስተመሮቻችን ብዙ ጠይቀውን ስለነበር በጣም ብዙ ጊዜ ናቲ ይላሉ እና ያው ከሱ ጋር በተገናኘ ለጊዜው ገርልፍሬንዶች ነው ባለው ጭናት ወይ እንዴት ነው ጋቢናው ሴት ገብቶ አያውቅም እዛ መኪና ውስጥ ቢያነስ አይገርም ሴት ገብቶ አያውቅም ጓደኞቼ እንግዲህ ካላስገቡ በስተቀር ለጓደኞቹ መኪናን አምነት ትሰጣለህ ማለት ነው ሰጣቸዋለሁ ፈስማ ጥያቄ ሁላ እሱ ነበር ግን እኔ አጠገባቸው ሳሮን ነው ሰጣቸው አይደለ ዴፊኒትሊ አንቺማ ምን አሁን ከሴት ጋር ተያይቃ አለቃ አልፖስትም ብለህ ነው ደፍን አይደለ ያው የተገኘው ነገር ሁሉ ውስጥ ይደረጋል። አይ ቲንት ነው ብዙ አታስብ እድሜ ለኛ ቲንት አሁን በዚህ ኤጅ ላይ ብዙ ሰው ቲንት ማድረግ ይፈልጋል ብዙ ሰው ያደርጋል ያው እድል ያገኘ ማለት ነው እና በዚህ አጋጣሚ አሁን ለምሳሌ አንተ ስለ ቲንት ምናምን ምን ትላለህ ላይክ ሰው አድቫይስ ታደርጋለህ ቲንት ማድረግ ወይስ አንተ ፐርሰናል ኦፒኒየን about ቲንት it's up to you ስለ አሁን እኔ የሆነ መተት አልፈልግ ይችላል ምናምን ግን ያው ይታወቃል የሆነ ሌላ ትልቅ ሴሌብሪቲ ወይ ምናምን አይደለም ግን መኪናው ያምራል በፊት እንጂ እኔ ምን አያችሁኝ አላያችሁኝ ያን ያምራል ግንባሩ ቲንት ነበር እኔ ማየት አቅቶኝ ነው ላጥኩት ግንባሩ ራሱ ቲንት ነበር ግን ማየት አልታይም የፊቱ ሁሉ ቲንት መኪናው የሚያምረው እንደዛ ግን አሁን ፊቱ ሲላጥ ኦሬንጅ ኢንተሪየር ምናምን ሲታይ ያበረው ነው እንጂ ስለሚያምር ነው እንጂ አይ ዶንት ማይንድ እኔ ፐርሰናሊ ቲንትናውን ለምሳሌ ባረግ ማድረገው ለፕራይቬሲ ምናምን ጉዳይ ሳይሆን ማለት ነው የአዲስ አበባ መንገዶች ክራውድድ ናቸው ከዛ ብዙ ሰው ደግሞ ይሄ የመንገድ ላይ ስድድቦች አሉ አይደለ አንዱ ስትቀደም ወይ ስትገባበት ሲገባበት ነገር ተሰድብ ያላቀም ብዙ ሰው ቲንት ስለሆነ አይደለም እኔ ከፍቼ ነው የምነደው ምን እንደምጨቀኝ ታውቃለህ የሆነ መኪናው አጠገባቸው ሲቆም ድምፁ ይጮሃል ወደ ጉድ ደግሞ እንዴ ብላ ነበር ሴትዮ ወጥተው እኔም ደግሞ ረገጥኩት በጣም አጠገብ ሰው እንጂ እንዲህ ምናምን ሲሉ ሲያፈጡብ ምናምን ይደብራል ሼም ይዛል ያሳቃል ለዛ ነው ምን ነው የተሰደው እንጂ ሞቃ የያዘው BMW ነው ጥቅል ነው የምለው አላሽ በጣም ነው ይሞቀው መኪናው በጣም ይሞቃል ከፍቼ ነው የምነደው AC ሴራሚክ ቲንታይው ሴራሚክ እንኳን ታዲያለች ግን መኪናው ጥቁርም ስለሆነ ሙቀት በጣም ይስባል ጣራው አጭር ነው ሙቀት ይስባል ኤሲ ከፍቼው ነው የምነደው ኤሲ አይሰራም ኮድ ኑሮ እንዴት ነው እናንተ ኤሲ አሁን ቀጣይ ኤሲ ይሰራልኛል ኤሲ ከተገጠመ በቃ ግንባሩን እንትን ታረግ በዚህ አጋጣሚ ኤሲ ላይ በደንብ ማስተር ያደረገ ጀምሩት ሲሉ ይሰጥ ማይ እኔ ብድ ያለ መርሴዲስ ባገኝ ወስዷል የምርን ነው ይሄ ከዳተኛ ነው ወደ ቢትሪያል አንተዛው መርሴዲስ ብቻ ብሎ የሚገልግሉ ሰው ብሮ እኔ ይኸውልህ ኢትዮጵያ ውስጥ እኮ አሁን ያሉት መኪኖች ነው ሁለቱ ብቻ ስለሆኑ እንጂ ውጪ ቢሆን ያለሁት አማራጭ ሊቀይር ይችላል ነበር actually BMW ግን አላሽ ኤክስፒሪየንስ አላረኩትም አሁን እኮ እኔ ያለኝ ኤክስፒሪየንስ ለBMW ብቻ ነው ለዚህ ልፈርድ አልችልም ገብቷል ከዚህ የተሻለ መርሴዲስ አለ ከዚህ በኋላ ይሄንን ነገር ሲክ ለማድረግ ላይክ ሐሳብ አለ እኔ እንደው ገንዘብ ኖረኝ ማለት ነው መርሴዲስ ገዝቼ መርሴዲስ BMW የሚለውን ጥያቄ ባጠፋው ደስ ይለኛል የምረን ነው ሁለቱም አለኝ ብል ደስ ይለኛል ግን ለምሳሌ I don't care እና ደግሞ it's about enjoying the car it's a clashing idea ለምሳሌ መርሴዲስ እና BMWን ጥያቄውን መመለስ አትችልም ምክንያቱም ኦን ብታረግሽ አንድ መርሴዲስ እና አንድ BMW ነው አይደለ የምን ዓመተ ምህረት የትኛው እሺ ነገር እኔ ደግሞ የማስብበትም ማለት ነው ሁለቱም ሁለት የተለያየ ኤክስፒሪየንስ ነው ያላቸው ንደው ብትለኝ BMW ሊል ይችላል የትኛው ነው እኮ ለምሳሌ አሁን E36 እና G-Wagon G-Wagon ብትነዳ እንዴት ለሁለቱ ልታይ እንደዛ ዓመተ ምህረቱ ምናምን ትሰማ ማለት ነው አሁን መርሴዲስ ላይ
በሹፌር ምናምን ቢሄድ ጸዲ ቫይብ አለው ገብቷል። ክላሲ ሌክዠሪ ክላስ መርሴዲስ ሌክዠሪ ነው 100% ማንም ሊከራከር አይችልም። ገብቷል። BMW ስላለኝ መርሴዲስ አይረፋም ምናምን ልላልች መርሴዲስ ጸዲ መኪና ገብቷል። ምንም የተለየ ሰው አይደለም ያለኝ BMW ስለሆነ ነው BMW የቢኤም ፋን አይደለም። አሁን ከስተመሮቻችን አሉ በቃ ግግም ያሉ በቃ ቢኤም ከሆነ ቢኤም እና ቢኤም ብቻ ይሁን 4 ቢኤም ምናምን ይቀየራል 5 መርሴዲስ BMW ከተማ ውስጥ ኦን የሚያደርጉ ሰዎች ይተዋወቃሉ። መርሴዲስ ኦን የሚያደርጉ ሰዎች ይተዋወቃሉ። ፓርቱን ላይ ይበዳደራሉ። ይሄኔ አላውቅም። ስልሳባላችሁ ማህበር ነው ጋንተን መኪና ፍሮንት ይሄ እንትኑን እቺ ማስከሪያውን ነገር እሷን ስንፈልግልህ ከየት ነው እንዴ የተገኘው? BMW የሚያቀሰው BMW ከዛ በኋላ እዛ ጋራዥ እንትን ነው የተፈታ መኪና አለ። የተፈታ ጋራዥ የቆመ BMW አለ። የሆነ ፓርት አይስሊካል ብዙ የሆነ ጋራጅ በጋራጅ ይሁን የሚተዋወቁት እና የሆነ ብቻ አላችሁ። አሁን እንደውም እየሞከርኩ አንዳንድ BMW ካላችሁ ሰዎች ጋር እንደውም ቲክቶክ ላይ ያወራለሁ ምናምን ነገር። እሺ ይሄ BMW እኛ ሱቅ ቆሞ ዲስፕሌይ የሆነ ማለት ነው። ራንደም ጋይ ያለፈ ነበር መኪናውን አቆመና ይሄ መኪና አውቀዋለሁ አለ እና ስለ መኪናው ላይክ ይሄ እንደዚህ ነው፣ ይሄ እንደዛ ነው፣ ይሄ እንደዛ ነው፣ ይሄ መኪና ከዚህ በፊት ኦን የሚያደርገው ሰውዬ እንትና ይባላል ምናምን አይነት ነገር አለ እና ይሄ ላይክ ለኔ ኮኢንሲደንስ አይደለም። ምክንያቱም አርጋ መቀየር ብዙ ጊዜ እንትን ነው ያበቃውቃል። ቅጽል ስሙ እንደው ስልጤው አይደለ? ስልጤው ነው። ለምሮ ስልጤው የተባለው አይ ቲንክ ያኔ ስልጤ ባለሀብቶች ስለሚይዙት ነበር መሰለኝ። አይ ሃቭ ኖ አይዲያ። ስልጤ ነው ስሙ። E36 ስልጤው ነው BMW ስልጤው ነው። ያኔ ስልጤዎች አይ ቲንክ እንትን ብሄር እየተረሳ ይሆን ይሄ ነጋዴዎች ምናምን የሚይዙት መኪና ስልጤዎቹ ይሄ ነበር መሰለኝ ሌክዠሪው ነው። ኢንክ እንደዛ ነው። ለዛ ነው ስልጤው የሚባለው። በቃ ፕሮባብሊ ነፍስ ነው ያለው። ለምን እንደተባለ ኮሜንት ላይ እንግዲህ እርግጠኛ የሆናችሁ ሰዎች እና ስፔሲፊካሊ ይሄ ሞዴል ነው ስልጤው የሚባለው። ይሄ ሞዴል ነው የሚገዛው ኢትዮጵያ ውስጥ የ98 ሞዴል ነው 98 ምናምን ሳይሆን E36 E36 ስልጤው አይ ዶንት ኖ ጋይስ እንግዲህ ምን እንደምትሉ ሜክ ሹር ብዙ ኮሜንት ቦክስ በተለይ የቤተል ከስተመሮቹ እንግዲህ ይሄን መኪና ለምን ስልጤው እንደተባለ እርግጠኛ ከሆናችሁ ሜክ ሹር ላይክ ኦቴንቲክ የሆነ ኢንፎርሜሽን ሼር ማድረግ ስለምትያው ጎጃሚው ሲባል ያኛው መኪና የጎጃም ሰርግ ላይ ታያረ በቃ በዛች ነው የምትመጣው እቺ ስም እንጂ ግን ኤግዛክትሊ ለምን ስልጤው እንደተባለ ደግሞ ደስ ይለናል ነው ልክ ነኝ ብዬ አስባለሁ። ኮሜንት ላይ ልክ ኮንኩኝ ነገር ካልሆነ ደግሞ መልሱን አስቀምጡላችሁ። እሺ ስለ እንትን ያው to make this podcast interesting let's do a quick fire። እሺ ቶሎ የፈጠነ ጥያቄ እንጠይቃለን። ከዛ በኋላ ቶሎ መልሳችሁ ወዲህ ያስጠጣል ያው ነው ይሄ የሚያዝ መስል አይመናው እሺ ቶሎ መልስ ገንዘብ ወይስ you have to choose one, you don't have to stress about it. ገንዘብ ቲክቶክ ወይስ ዩቲዩብ? ቲክቶክ አንድሮይድ ወይ አይፎን? ኮንተንት ክሪኤተር ስለሆንኩ አይፎን። መርሴዲስ ወይስ BMW? አሁን የዚህ ላይ ተወሰደ BMW። ሴራሚክ ኮት ወይስ PPF? ኤክስፒሪየንስ የለኝም አድርጌ አላውቅም። ዋይት ኢንቴሪየር ወይ ብላክ ኢንቴሪየር? it depends ግን I prefer black። እቺኛው የመጨረሻ ጥያቄ ስለሆነች actually እድሉን እንስተውና ዲፔንድ ስለላልከው ሞር አብራራለሁ። it depends። ጥቁር ሲሆን ይሞቃል አራሽ ጥቁር መኪና እኮ አይመከርም ራሷ በጣም ነው እኮ ዛግ ነው ይባላል። ያምራል ምንም አይነት መኪና ጥቁር ሲሆን ያምራል። በዛ ላይ ደግሞ በአሁን ላይ black on black እኮ it's been a trend since ሲወለድ ግን እስካሁን ድረስ ምንም ከለር ግን ከብላክ አሁን ብላክ እና ዋይት ከምንም አይነት ከለር ጋር ይሄዳል። እኔም ማደንቃቸው ምን አይነት ሰዎች ነው ታውቃለህ? ወጣ ያለ ከለር የሚደፉ ሰዎች። ለምሳሌ አሁን ያንተ መኪና ኦሬንጅ ኢንቴሪየር ነው ያለውና ከምን ኮንሰፕት ተነስተህ ነው እንደዛ ለማድረግ የወሰንከው? ያው ኢንሳይድ እናንተ ጋር ያለው ማቴሪያል ሳይ ጸዲው እሱ ነው። ለዛ ነው የመረጠው። ተመቸህ? አዎ ልሙጤ ፓተርን የበዛበት ወንበር ላይ ምናምን አልፈለኩም። ጸዲው የነበረው እሱ ነው። አሪፍ አይደለም። ስህተት አለ። ቲፋኒውን ወደው ነበረ። ቲፋኒው ኤክስፔንሲቭ as fuck። አሁን እንደዛ በላት ነው። አይ ቲፋኒው ወደው ነበረ። ተሻለ ኦሬንጅ ብቻ ግን ያው በአቅሜ የተመቸኝ ኦሬንጅ ነበር። that's why ካሉት ከቲፋኒው ብሉ ኦሬንጅ ግን ምን አይነት ከለር እንደማስተካከል ደርሰው ያውቁ እንዴ? በጣም በየሄድኩበት አይደለም። ሰው ፎቶ ያነሳል ምናምን እኮ እኔ ሳልፖስቶ መኪናውን ብዙ ሰው ፖስቶት ነበር። እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ቲክቶክ ላይ
ሌላ ልጅ ሰልፊ አድርጎ ላይክ ስለ ራሱ ያወራ ሚኪ ነው ሚኪ አውቆ ሚኪ ከኋላ መኪናው ላቢያጁ ላይ ታይታ ስክሪንሾት ተደርጋ በቪዲዮ had like የሆነ 7000 ላይክ that specific comment ማለት ነው 10000 ምናምን ላይክ ነበር። እኔ ነኝ ጋይስ ቱሪክ በዚህ አጋጣሚ ጥያቄ በጣም መኪና ዩቲዩብ ሰራላችኋለሁ ገና ግን ያው አሁን በደንብ እያብራራው ነው ብዬ አስባለሁ። መኪና የኔ መሆኑ በደንብ ኮንፈርም አድርጌያለሁ። ኮንፈርም የብዙዎቹ ጥያቄ ደግሞ ቲክቶክ ላይ ለካስ ገርፍሬንድ የለኝም ብለህ ቲክቶከር ሴቶች ቲክቶክ ኮንቴንት ክሪኤተር ከምንለው ይሄንን ጥያቄ ሞር እናሰፋ ከኮንቴንት ክሪኤተር ማን ይመቻል? አላሸህም አክቹሊ ከሷ አንጀምር ከሴቷ አንጀምር እና ብዙ ሴት ክራሽ ምናምን ሳይሆን ሴት ኮንቴንት ክሪኤተር የሚመቹን በጣም ብዙ አሉ። መኪና ሪሌትድ ወይስ ኖርማል ባይ? መኪና ሪሌትድ እኔ እንደው ስለ ሴት አንድ ብዙ አሉ የሆነ ቢያንስ 2 ወይ 3 honestly አሁን ማውቀው give us your best 3 ኦኬ መጀመሪያ ግን ያኛውን ጥያቄ ልመልስ። ስለ ካር ኮንቴንት አንድ ሴት ነው እንደውም ያየሁት ሬስ የምታረግ ምናምን ነገር እሷን አይቻታለሁ እና there is this girl ማን ነበር ስሟ? ሊዲያ ጉታ። እሺ what about የሆነች ልጅ ሙስሊም ሂጃብ የምታረግ አዳም አንዱ ሬስ ለማድረግ ሄደው ነበር ነው እሱ ነው ያለው አንዱ ባይ ዘ ወይ ጋይስ በጣም ነው የማየው እና there is another girl DJ የሚ እንደ ያለው DJ የሚ የምትባል ልጅ አይገስ ስሟን ካልተሳሳትኩ ይቅርታ 105.3 ላይ አፍሮ ኤፍኤም ብዙዎቻችሁ ካወቃችሁት እሷ በጣም ነው ድሪፍት የምታደርገው ልጅቷ አይደለ? በጣም ጎበዝ ነች። ጎበዝ በጣም ነው ድሪፍት አይቻላል። እኔ አላውቅም እንደዛ ግን ሴት ሆኖ አጠብቅማ እንደዚህ ፊዝ ዲጄ ነኝ ባይ ዘ ወይ ነው እንትን ነው ኢንካሬጅ ታደርጋለህ ነው ሴት ድራይቨሮችን እንደዚህ እንዲያደርጉ በጣም እንዲህ ካልቸር ውስጥ ቢገቡ ደስ ይለኛል። አንተ ወንድ ነህ እንዴ ማኑዋል ካልነዳ ምናምን ትላለች። ብዙ ሴት አይመጣም ማለት ሬር ናቸው ሴቶች እንደዚህ አይነት ነገሮች መግባት አለበት። ሴት የራስሽ ካራክተር ፒንክ ለምን አቀቡት መኪናችሁ ፒንክ ነገር ፒንክ ምናምን ለምን የሆነ ካራክተር አሰጡ ወጣ አይዲያ ኢትዮጵያ ሲያገር ምንድነው መሰለኝ የሆነ ሰው መኪና ይገዛል they care about the resale value ምን አረኩት ላይክ ፐርሰናሊ አርጌ የሆነ ነገር መኪናዬን ምን ደስታ አገኘው ምናምን ሳይሆን ይሄን መኪና ገዝቼው ተጠቅምበት ስሸጠው ነው የመጀመሪያ ነገር ስሸጠው ግን እሱን ተውና አሁን አዲስ መኪኖች ላይ ሁላ ቢዋይዲዎች ላይ ሌዘር የሚያሰፉት እኮ ፕሮቴክት እናደርገዋለን ብለው ነው ኤግዛክትሊ የመሸጥ ሀሳብ የለኝም ባይ ዘ ወይ ይሄን ጥያቄ የምትጠይቁን ከሆነ ብዙ ጊዜ ትሰጠዋለህ ለምን አትረፈ ለምን የተሻለ ነበር ይሄ መኪና ከሸጠው አዋራው ወይ ብዙ አልሸጠው this is my first car ስመጣ ብዙ ነገር አውጥቼበታለሁ ሜንታሊም አሰቃይቶኛል ግን አያዋጣም መሸጡ አያዋጣም አይደለ ወጥ ስለ ብትይዙ ይሻላል። እንደዚህ አይነት መኪኖች ባይዘው አንዴ ከእጅ ከወጡ በኋላ ድጋሚ አሁን እንደዚህ አይነት መኪና ፍቅሩም አይኖረኝም ባይዘው መኪና ከሸጡ አክሲሙ በጣም ብዙ ጊዜ ስላሳለፍኩበት እየሰራ ስለ መኪና አላውቅም ባይዘው ምንም እውቀት የለኝም ነበር አላሻችሁም ከዚህ መኪና በፊት ሳላስበው ካርጋ ሳልፈል ለዛ ነው አሁን ጋራጅ ምናምን ያስተላለፍ ነው ሙር እኮ መታቀው ግን እንዲ ጋራጅ እንዲ ሳዲ መካኒክ አለኝ በዚህ አጋጣሚ BMW ነው ያለው መካኒክ ስሙን ሜንሽን ማድረግ his name is ናቲ ቢግ አፕስ ናቲ ሻራውት ጎዝ ነው ምን የተመሰለ እኔ አዲስ አበባ ላቃት ነው የራሴ ልጅ ነኝ ጋይስ ግን ወደ እንትን መሰለኝ ወደ ቄራ መሰለኝ ተራፕ ታረግ እንጂ ይሄን ጥያቄውን በኋላ ምን ጠይቀው ነበር ልታበላሽ ነው ያለው ምን ጠይቅ ነበር ይሄን ኤግዛክት ኳስችን ላይ መለስ ጃኒ አይ መለስ አንድ ደግሞ አለ በአራ አንዘሉ ጥያቄ ነው የሴቱን ረሳሁት አይደል ስለ ሌላ ቶፒክ ሴት this is podcast ሴት የምትመቸኝ ቲክቶከር who's your TikTok crush እሺ እናቅልለው የለኝ ኧረ በእናትህ አንድ ዝም ብለህ ጥራልን እነሱ በላቸው በያሉበት ምኑ የለኝ እኔ ይኖረኛል ኮንተንታቸው የሚመቹ ሴቶች አሉ ግን ክራሽ ብዬ እንትን ነው አይደል ሙቪ የሚሰሩ ምናምን ብትለኝ ብዙ ናቸው ብለህ ይሁን አታስብ ያው ይቀርበሉት ቲክቶክ የሚመቹኝ ሴቶች ማን አሉ መሰል አሁን እንደዚህ ጠራ ቆይ መጣልኝ ማለት እኔ ራሱ ጠፋብኝ እንዴ ዩቲ ባምቢ ደብሊው ፈርስት የሚመጣልኝ ሴት ሲባል ማን ይመጣል? እሺ እኔም እንደዛው ነው እናንተ ነገር ነው
እንደዛ ኮንተንት ክሬት የሚያደርጉ ሴቶች ሊመጡ የሚችሉት ግን በጣም ብዙ ከዛ በላይ ይሄ አርት የሚሰሩ ሰዎች በጣም ነው የማደንቀው። የሚዘፍኑ ሴቶች አሉ በጣም እናንተ በቃ አሁን ስማቸውን ስፔሲፊካሊ ልጠራ አልችልም፣ ግን በጣም ነው የማደንቀው። ስታረግ ግን ገባህ? ማመን ፋን እንደዛ አይነት ሴቶች አርት ላይ ያላችሁ ሙዚቃ ላይ ምናምን ነገር በቃ እንደዚህ አይነት ነገሮች ያሉ ኢንትረስቲንግ ሰዎች ናቸው። መልካም ያለ ሰው እና ጥያቄውን በዚህ መልክ አልፎታል ነው ማለት አድበስብሱ አልፏል። ናቲ ቱኮድ ችግር የለውም። ቲክቶክ ላይ ግን ቲንት መሆኑን ችግር የለም። ቲንት መሆኑን ጠቅሟል። በተወሰነ መንገድ ለማይታይ ስለ ካር ጋር ላወራን አይደለ? እሺ who's your favorite car guy? ካር ጋይ ስለ ካር ኮንተንት የሚሰራ ይሄ ትልቁ ዳዊት የሚባለው ሰው እሱ ሌላ ጥያቄ ነው። ኢንጆይ ሂዝ ኮንተንት አው ክሬተር ነው። ሂዝ አ ከኮንተንት ክሬተር ግን ከካር ጋዮች ላይክ መኪና ይዘው የነዱ ምናምን ቪዲዮ ከሚለቁ ድሪፍት ከሚያደርጉ ኦር አሉ እንዲበዙ ዶም ያስፈልጋል የሚነዱ ሊሆን ይችላል አላውቅም። አሉ ብዙ አሉ። ከዛ ብዙ አሉ ከጀለሶች ማለት ቲክቶክ ላይ ማይተር ነው እንጂ ብዙ አሉ እንደዚህ መኪና ላይ ያሉ ጀለሶች አሉኝ። ሻራውት መኪና ሪፐብሊክ በዚህ አጋጣሚ መኪና ሪፐብሊክ ሻራውት መኪና ሪፐብሊክ እና ቲክቶክ ላይ ደግሞ እነ ሶፊ ቢመራሉ እነ ካርጋ ያሉ BMW በBMW ሳይድ ነው እነሱ ነበር ማለት አክሽን። እንግዲህ በሚቀጥሉት ፖድካስቶቻችን ሜቢ እንደዚህ አይነት ኮንቴንት ክሪኤተሮችን የጠራን ስለ መኪና ሞር ማብራሪያ ቢሰጡ እና ስለ ለሰፊው ማህበረሰብ አዌርነስ ክሬት ቢያደርጉ you think it's a good idea or it's a bad idea? አሁን የሆነ ልጅ እኮ ያየ አሁን ኢንሰሱ ሊጨምር ይችላል ምናምን ነገር ገብቷል። ያነሳሳል እንደዚህ አይነት ነገር በደንብ አይደለም ያበዛል መደጋገፍ ነው። shout out all the car guys out there እና make sure ያው ይሄኛው ፖድካስት ሜንሊ ስለ ካር ሪሌትድ ነገሮች ስለሆኑ make sure to subscribe እና ኔክስት ጌስቶቻችን ደግሞ እንደዚህ አይነት ሰብስክራይብ አድርጉልኝ። አርቲስት አንድ ተባለ ሰብስክራይብ በሐማዲ ኮር ስንት ሰብስክራይበር ነው ያለው አሁን? ገና no idea we just started አንድ ሺህ ከገባ ጊቭዌይ አለ። ጊቭዌውን አምጣ አይመን እስቲ አንድ ሺህ ከገባ 3 ሰው መርጠን 3 የተለያየ this perfume I don't even know ምን እንደሆነ ይሄ ግን by the way this perfume is sponsored by ጸዴ ነው። አንድ ሺህ ነው የሚሄደው መስክ yes አንድ ሺህ ከገባ ለ3 ሰው መርጠን እንሸልማለን። እዚህ ስታዩት ኖ ሽቶ በጣም ጸዴ ነው። በእውነት በጣም ጸዴ ነው። ማለት 800 ድርሃም ምናምን የሚሸጡት ነው። አይ ጸዴ ነው እና ማነው ሻራውቱ ማስክ ሴንት እንግዲህ ፔጃቸውን ቼክ አድርጉ። yes መኪና እንዲሸልማችሁ እንደማጠብቁ ፍሪ ራሱ የለም። በመቶ ሺህ ሰብስክራይበር ነው የሆነ መኪና ነገር ወይ መቶ ሺህ ሰብስክራይበር ከተገባ ቻላ አንድ መኪና ውስጥ አንድ ቤት አርዱ ኤክስ ነው የምን ስጦታ አይታይም ነበር። ዲኤክስ አጥያቸው ካሪዎች አጥያቸው ደስ ጋይ ካሪና ሚነዳ በብት ያረጋት ካሪና ሞዴል ያበረሽ ዲኤክስ ነበረችኝ 150 ሺህ ብር ነው የሸጥኩት። አሁን ሀሳብ የምፈልገው ቶፒክ አለ። ምን የታርጋው ሲቹዌሽን ወታርጋ እንዴ አሁን አንዱ ቮልክስዋገን እየነዳው እንዴት ነው 56 ሺህ ብር ታርጋ ማረግበት አለ። 150 ሺህ ብር ሸጥኩት መኪናውን አስበው ለዛኛው ሰው እዳውንበት አሁን 50 ሺህ ብር ከሰራ ነው ይሰይ 150 ሺህ ብር ታርጋ 56 ሺህ ብር ነው። ዛሬ እኔ ፓርትነሪ ሽጧል ዲክስ 290 ሺህ ብር ነው። በስማ 240 ሺህ ብር ጀስት ማለት ነው። እሱን ገንዘብ ጨምሮ ሆነ ነገር ሲሸጡ መኪናችሁን ሀሳብ አድርጉበት። በቃ አሮጌ መኪና ሀሳብ እያሰባችሁ ቀንስ የታርጋውን እየቀነሳችሁ ታርጋው እንዴት ነው? አሁን እኮ ከረንት ዲዝም ብሎ ነው የተጠቀሙበት ያለው። ግን አሮጌ መኪና ያላቸው በጣም ሀብታሞች አሉ። ብዙ እኔ በፊት አሁን አይሮን ነው እንጂ በፊት ነው ዛም ማራም ያለው እዚህ ዲኤክስ የሚነዳ ሰው ሀብታም ነበረ ወይ ልጁ መኪናውን ይዟል ምናምን የሆነ ሼባ ይቅርታ ትልቅ ሰው የሆነ ዲኤክስ ይነዳ ታየዋለህ። በጣም ሀብታም መኪና ነበር። አሁን ነው እኮ
ኧረ በሰዓቱ አንተ ጂኤክስ እኮ ላይክ ሙሽራ ምናምን አጅቡ የሚሄድበት ጊዜ አሁን ለምን በቢኤምደብሊው በሙሽራ የማይታጀቡ የምር ለለቅሶ ነው ይመስለኝ። ነጭ ነው ለሰርግ መርሴዲስ አይመጣውም። የሚረገጥ በቃ ስጋ የሚባለው መርሴዲስ አይሻል? መርሴዲስ ሜንቴናንስ ዋይዝ መርሴዲሶች የተሻሉ ነበሩ መሰለኝ በጊዜው። ብዙ አለ መርሴዲስ እኮ ይበዛል ከቢኤምደብሊው ኢትዮጵያ ውስጥ። ሜንቴን የሚያደርጉ ካለ ሁሉም መኪና አሪፍ መርሴዲስ ነበር ባይዘው እንትን አንቀሳቀስ ነበር ግቢ ውስጥ እኛ ቤት መኪና መርሴዲስ ነበር የቆመና ዜሮ ሊያደርጉና ወረደ ሲል ፍሬም ይሰጥ ነበር። እናንተ ቤት መርሴዲስ አለ ባይዘው አይደለ? 1965 ሞዴል መሰለኝ። ስቲል ግን ሰንሩፍ አለው። አሁን ሰንሩፍ አለው ምናምን በእናትህ ይሄኛውን ፉቴጅ ማለት ነው የሰው እንዲያምነን ቀረጸውና የሆነ እናሳያለን ይገባል። እና ሊትራሊ በዛን ጊዜ ራሱ አይተዋል። የሆነ ስልክ ምናምን አለው ውስጥ ሳተላይት ፎን ምናምን የምደብሊዎቹ አላቸው። E39 አሁን ማይ ድሪም እንትን በጣም የምወደው መኪና ከዚህ በላይ ይሄን ወደድኩት አሁን ስገባበት እንጂ E39 ነበር የሚመጣው የማፊያ መኪና አይደለ? በስማ በጣም ጻዴ መኪና እዚህ ሀገር በብዛት ታየዋለህ። እንደዚህ አይበዛም አለ ለማፍላት ይልቃል። በቂ ወጣት ነው ለማፍላት ትናንቱ የመርሴዲስ አይተሃል። ትልልቅ ሰው ከኋላ ይጭናል ለማገቱ ስፖርት እንዲቆሙ ነው። ሊትራሊ የድሮ ማፊያ ሙቪዎችን ታያለህ አይደለ? ሊትራሊ they used መርሴዲስ አይደለ? ለምን እንደሆነ የምታውቀው ትራንኩን ከፍተህ ስታየው ብቻ ነው። ይጭናል ሰው እንደውም ውጭ ሀገር እኮ ሴልስ ምናምን አለያችን ፕሮሞሽን ምናምን እዚህ ጋር የሆነ ሶስት ሱራ ነገር ቁጭ ያደርጋል። ሰው አግተህ ትረሳበታል ውስጥ እና የቀረሱ ዋው ይሄን ያክል ስፋቱ ይሄን ያክል ሰው ትረሳለህ። ምን ማድረግ እንደፈለገ ያደርጋል። ሃሎዊን ከደረሰ ማለት ነው ለሃሎዊን እናደርጋለሁ እጅ እንደዚህ የተቆረጠ እጅ ባንጠለጥል ከኮፎን ውጪ ደስ ይላል። ከዚህ ይያት አንድ እጄ በቃ ብዙ ማኒኪን ነው መክተት ያለብሽ። ያን ያክል ትራንክ ላይ እዛ ያው ግን እንደዚህ አይነት ቀልድ ያገር መጀመር አለበት። አይ ሚን ሃሎዊንን ሰፖርት ምናምን ሰፖርት ያደርግ ሳይሆን ጀስት ዩና ራንደም ግን ስፖንቴኒየስ ነው በቃ ገባ ሲከፍተው ላይ ኖርማል ፌክ እጅ ነው ስትረገጥስ ነው እንደዚህ ያለ ሰው ገለኩ ተሰቃየ እሱ ይወዳ አይ ሲያወርዱም ኖርማል አወራረድ ያው ነው ይሄ እጅ ነገር ነው ያው ስራ አይደለ ህግ ማስከበር አንቃወም። በዚህ አጋጣሚ ቢግ ሻውት ህግ አስከባሪ ትራፊክ ፖሊሶች ጋጋባ ሁሉ አይነት ፖሊሶች ይመቻቹ። እሺ አራዳጆች እሺ ወንድም በስራ አሁን ስለ ራማ ልጠይቃችሁ ነኝ። እኔ ብዙ አወራ ስንት ጊዜ ነው ራማን አስጨንቀው 3 ዓመት ነው ገና ነው ከቲክቶክ በፊት። አረ በቃ እኛ እኮ ስራ በጀመረን በማግስቱ እኮ ነው ቲክቶክ የጀመረው። 3 ዓመት 3 years it's a struggle። ኖርማል ስናፕ ላርገን እየቀረጽኩት ቪዲዮ ላይ ነው ቫይራል አይታወቅም። ዝም ብላችሁ ፖስት ታለንት ያላችሁ ሰዎች ምናምን ዩኒቨርስ ዴፊኒትሊ ቲክቶክ ደግሞ ለሁሉም ሰው ይሆናል። የሆነ ራይድ ሹፌር ነው እያወራኝ ነበር ከያው ተገናኘ ምን ላድርግ አሁን ቲክቶክ ምናምን ቢል ታማኝ ራይድ ምናምን አረ ገጠመኞችን የሆነ ልጅ ቲክቶክ ላይ ይለቃል። በጣም በብዛት ይኸውልህ ነፍ ራይድ ሹፌር አለ። ይኸውላችሁ እናንተ ራሳችሁ ነው እናንተን የሚመስል ሰው አለ። ስለዚህ እሱ ነው የምትፈልጉት። እንደዛ አይነት ሰው ነው ቲክቶክ ራሱ የተሳካልን ለምን እንደሆነ ታውቃለህ? የሆነ የራሳችንን ካራክተር ይዘን የመጣ ነው ወደ ፊልዱ። ላይክ የሆነ እቃ ፕሮሞት ብቻ ማድረግ ሳይሆን የመጀመሪያ ቪዲዮቹ ባይተው አይስቱዱ ኢቨንትስ ምናምን ላይ ያው ብዙ ሰው ድሮ ሊያቀኝ ይችላል። ለዛ ነው የተገባው። ኢቨንቶች ምናምን የትምህርት ቤት ፕሮሞሽናል ቪዲዮዎች ምናምን እሰራለሁ ካልቸር ዲ ምናምን እና የሆነ ነገር ትንሽ አይዲያው ነገር ነበረኝና የራሳችንን ካራክተር ይዘን ስለመጣን ማለት ነው። ያኔ ደግሞ ቲክቶክ ኮቪድ ጊዜ ምናምን በደንብ በቃ ላይ ድራማ ሲኖር እና የቲ ምናምን በቃ ፒካቸው ላይ የነበሩ ጊዜ ነበርና ልክኛ በራሳችን ስታይል ስንመጣ በዛ ላይ ደግሞ በጣም ትንንሽ ነበር ገና በጣም ሰው ሰፖርት አደረግን ወጣት ሰፖርት በቃ ቲክቶክ ላይ የሆነ ነገር እንልቃለን በማግስቱ ሌፍት ኤንድ ራይት ነው በቃ ስልክ ቢደጎሉም ነው በጣም ብዙ ሰው ሰፖርት ማድረግ ጀመረ። ፎሎወሮቻችን በጣም በሚገርም ሁኔታ
መጨመር ጀምሩና ያው ይሄንን ቶፒክ ማነሳው ምንድነው አዲስ ነገር ለመጀመር የምትፈልጉ ሰዎች ቢዝነሳችሁን ፕሮሞት ምናምን የምታደርጉ ሰዎች የአንድን ሰው ነገር ኮፒ አታርጉ። በቃ ይሰለቻል። ካራክተር በቃ ቢዩ ዳንታ አይነት ሰው ነፍሰው አለ በቃ የማይቀበለው ነገር ዛሬ ኳው የሆነ አንዱ መጥቶ እብድ ነኝ ቢል እኮ ነፍ የሚከተለው ሰው አለ። በደምብ ነው ገብቷል። ስለዚህ የውስጣቸው የሚወጣላችሁ ፊት አታረግም። የሆነ ሌላ ነገር ለማድረግ ስትሞክር ጭራሽ ያሚደዋላው ጭራሽ ጣል ነበር ያን ሁላ ቪዲዮ እየታየው በቃ ኖርማል በቃ ስናፕ ቪዲዮ ከዛ በኋላ መደዳውን የምንለቃቸው ሪል ነው ገባ ሞመንቱ ሪል ስለሆነ ነው ቫይራል በጣም ሞመንቱ ሪል ነበር። ከዛ በኋላ የሚቀጥለው የምንሰራቸው ቪዲዮዎች ጀስት በጣም ሪል ነበሩ፣ ኦቴንቲክ ነበሩ። ከምን በላይ በቃ እንወራወራለን ምናምን ነገር ላይክ ነባ ነበር መጀመሪያ በሪል ነው አይዲያ ነበር። ማይክ ራሱ አሪፍ ኤግዛምፕል ነው አይደለ? ማይክ እኮ በጣም ያለ ቫይብ ስትሪሚንግ ምናምን በራሳቸው ግን ሰው ተጠብቀው ምክንያቱም በቃ አንዳንድ ሰው they just vibe with you አዲስ ነገር ሰው በና ብዙ ነገር ሰጥቷል። ቲክቶክ ላይ አላሸው ማለት ለምን ብዙ ነገር ተደጋግሟል ቲክቶክ ላይ አይደለ? አዲስ ነገር ሲመጣ ሐሳብ ግዴታ ኮንተንት መሆን የለበትም። ቁጭ ለካሜራና አውርተን እንደዚህ ነው የማስበው እንደዚህ ተማኝ ነው ምንድነው የምታስቡት ለፖስት ነፍሰዋል። እኔ እንደዛ አይነት ኮንተንቶች ይመቹኛል። ለምን ነው ነገር ሲሆን ነው ሰው የሚያቆመው። ለየት ያለ ደግሞ የምትሆነው አንተ ራስህ ስትሆን ነው። ለየት ያልክ ካራክተር ቢልድ ማድረግ በቃ ለየት ያልክ ነው። በየትኛውም ሰው የተለያየ ማለት ነው። በደንብ እንዳንተ ደግሞ የሚመችው አይነት ሰው ብዙ አለ። ስለዚህ በጣም ሰው አለ ላይክ ውስጥ የሚሰማህን ነገር ምናምን መፖስት እንዲያውም አሁን ምንድነው ፔጁን በደንብ ያደገ ነው። ብዙ ሰው ያቀናል ምናምን እና ፕሮፌሽናል ለማድረግ እንዲያውም እንደ ድሮ ብዙ ስፖንቴኒየስ የሆነ ራንደም ቪዲዮዎች መልቀቅ ትተናል። አሁን ላይ ወርክ ሪሌትድ ነገር ነው እና እሱ ነገር አሁን ራሱ እንደዚህ ያደረገብን ምክንያት it's the pressure ገባህ? ሁሉም ሰው ከሆነ ሰዓት በኋላ የሆነ ፓርት ላይ ትንሽ የምትታወቅ ከሆነ ገንባጋ ገና ጅማሩ ላይ ምን እንደለ ሰው ለአንተ ኤክስፔክቴሽኑ ሃይ ይሆንና በጣም በምታደርጋቸው ትንንሽ ነገሮች ዲስአፖይንትድ ይሆናል። እሱን ለመሸሽ ስትል በቃ ሞር ፕሮፌሽናል ታደርገዋለህ። ኮንቴንት የሆነ ፍሪ አትሆንም። ገባህ አይደለ? እና እንደሱ አይነት ነገር አሁን አዶናይ ይመስለኛል ማንንም ስለማይሰማ ነው። ገባህ አይደለ? the followers the likes ምናምን they just keep on going and going. he's a hard working guy. ለምን ጥያቄ ይላል ኖረን አሪፍ ነው። ምን አይነት በፊት ኮንቴንት ወድፋላችሁ ወይ አሁን እንሰራችሁ ይሻላል? እስቲ በቃ አሁን ይኸውልህ ፕሬሸር በዛ እያደጋችሁ መጣችሁ። ኮንተንቱም ይለወጣል፣ ሞር ሲሪየስ ይሆናል። የሚመጣው ሰው ይቀየራል። ትላልቅ ሰው አትራክት ማድረግ ጀምራላችሁ። እሱን ነው ምልክ ወደሱ አንፃር ነው። አሁን ራሱ ፔጁ ምንድነው ወደ ሞር ሲሪየስ እና ወርክ ሪሌትድ ስታፍ እሱን ግን ለማሻሻል አሁን we're trying ፕሮዳክሽን ላይ ምናምን በደንብ this ፖድካስት ራሱ ይቀየራል አይደለ? አሁን ከሰዎቹ ራሱ እያወራ ነው። ገብቷል? ከኔክት እያደረገ አሁን ይሄ ፖድካስት ራሱ ሜንሊ ምን ጥቅም አለው በላይ ቲክቶክ ቪዲዮ አሁን ለምሳሌ ገጠመኞችን ወይ ምናምን ነገር ቲክቶክ ቪዲዮ ሰርተህ ብትለቅ it's a 1 minute ቪዲዮ አይደለ? ፐርሰናል ነው። ለምሳሌ አሁን የሆነ ነገር ብተች በቲክቶክ it's personal አታክ ማለት ግን እንደዚህ አይነት ፖድካስቶች ሪሌተብል ላይክ ለምን እንደዛ እንዳረክ ሞር አብራርተህ በደንብ ሰው ፉል አንደርስታንዲንግ ስለሚኖረው ጸዲ ነው በጣም እና ይሄ ፖድካስት በደንብ ሰፖርት መደረግ አለበት ያስባለሁ 100%። ቤተሰቦቻችን አያሳፍሩም። ብዙ ሰዎች አሉ የሚመቻቸው። አሁን ለምሳሌ ቅድም ገጠመኝ ብለኸው አይመንን ምድሮ እስቲ ቆይ የሶስታችሁንም ምድሮ ከዚህ በራማ ዲኮር ውስጥ በምትሰሩበት ጊዜ የሚያስቅም የሚያስደነግጥም የሚያሳዝንም ገጠመኝ ካላችሁ ምንድን ነው? ይሄን ትንሽ ያስደነግጣል። በጣም ያስደነግጣል። መጀመሪያ ሱቅ እንደከፈትን በቃ ቲክቶክ የሆነ 6 ቪዲዮ ምናምን እንደለቀቅን ነበር። ኦኬ ከዛ የሆነ ከስተመራችን አላርም አስገጠመ። በጣም እንትን ነው የሚያነሳሱ አይነት ወጣቶች ናቸው። ምን ነው የሚያነሳሱ ነው ወጣቶች ሚያነሳሱ በደንብ በዚህ እድሜ እንደዚህ አይነት ሶስት ባንች ሆነ አድርጎ ምናምን ነገር እንትን ማለት ከባድ ነው። አንዲ ለራ አጎራ ብዙ ስራ እድል ፈጥረዋል በእነሱ ኤጅም ላሉ ትላልቅ ሰዎችም ድረስ እና እንደዚህ አይነት ነገር ማበረታታት። አሁን እኮ የሆነ ራሱ ነገር አሁን ላወራ ብዬ ስለ እግር ኳስ ቲም ምናምን ነገር አሁን እንትን ያደርግን ላይክ ሰፖርት ያደርግን ያንግ ስታሮችን ጸዲ እግር ኳስ ቲም እንዲያቋቁሙ ምናምን ነገር ሰፖርት ያደርግነውና እሱን ላወራ አልኩኝና
አጋጣሚው ግን ሊረሳው ነው። አጋጣሚ ይኖራል አይገባም። ምንድን ነው እስቲ አጋጣሚ እድል ትሰጡኛላችሁ? አላርም ገጠምንለት አላርም የመኪና አላርም የመኪና እሱን ደግሞ ያው ቤተሰብ የሚያመጣው ነበር አላርሙ ሁላ በቃ ከኳሊቲ አንፃር በጣም ጸዴ የሚባል ነበር። ግን የሆነ ቤተል መጀመሪያ አካባቢ የሆነ ተመላላሽ ታካሚ ሊያደርጉ ይፈልጋሉ ኤሌክትሪሻኖች። በጣም ከብዙ ኤሌክትሪሻን ጋር ተጣልተናል በዚህ ነገር እና የሆነ ሰውየው በጣም ኃይለኛ ሰው ምን መኪና ነው? ስዊፍት። እሺ ይህንን በሚባል ደረጃ ገጠምንለት። ለጓደኞቹ ፍሊክስ ሊያደርግለት ጓደኞችን አሳይቻቸው እነሱ መጥተው ያስገጥማል ነገር የሚገጠማቸው ብሎ አመስግኖ ሄደና ለጓደኞቹ በስትክክል ነው የነገረኝ። ለጓደኞቹ ሊያሳያቸው ይለዋል። ይከፍታል፣ ይሰራል፣ ድምጽ የለም ይለዋል። ጓደኞቹ አሾፉበት። ምንድነው ከሌባ ነው ወይስ ከምን ለመጠበቅ ነው ታዲያ አላርሙ የገጠማችሁ? አይደለም እኔ በቦታው አልነበርኩም እንጂ ሌላ ክፍተት አይፈጠርም። ክፍተት እኔ ጋር አይፈጠርም። ጥራት ላይ በጣም ታውቀኛለህ። ኤሌክትሪሻን አዝጋዝጌ ኤክስትራዎች አሉ ያለበት። ኧረ በዚህ አጋጣሚ ሙሉ ኤሌክትሪሻኖችን እንዳይመስላችሁ አሉ፣ በጣም ጎበዞች አሉ ኤሌክትሪሻኖች ኪስ ናቸው በጣም ግን አሁን ያላችሁ ግን በተለይ አሁን በዙሪያችን ያላችሁት ይመቻችሁ። ሲመጣ ብዙ ዕቃ ገዝቶ ነበርና ምን ያሰራ መጣ ብዬ ያው አዲስ ሱቅ ነው ቢልል ይሄዳለሁ። ቀጥታ መሳሪያ ሊደቀነብኝ እንኳን አረ እኔ ላስተካክል ይሄን ማለት ምን ከሰፈር ወጣች ሂዳ አቁሙት፣ ሱቁ በዚህ በኩል ነው፣ መስኮቱን የከፈተው። ከዛ አይመን ሮስተች ሄደችና አንገቷን እንደከተተች ነው አይደለም መኪና ውስጥ ሊያወራ ነው። ወይ ቡስ ምናምን ነገር ይኖር ፒስቱን እንያረገና ታቃታለህ ብላለች እንጂ ነገር ታቃታለህ ይተሰፋ። አረ ጋሺ አይደለም ምን ነው ያለው ምን ያስአኒ ግራኒ ገበኝ በዲኮር that's crazy ያ ኦቨራል አርም ሽብት ኦቨራል አስቧል። ሎኩም ቢብሬ ተኩስባል ማለት ነው። እዚህ ጋር ይሄ ፎቶ ሳይሆን አይመን ነበር የሚሆነው። ሰው ላይ ሊቃጠል ይችላል። ትቀልዳለህ እንዴ? መተኮስ ብቻውን ላይ በቃም ምን ሆነ ነው? በጣም ከባድ ነው። መጀመሪያ ኧረ እባክህ ዘግተሻል እንዴ? የት ጦር ሜዳ ነው እንዴ? ቤተል ብራንች ምን ነባቢው ማለት ነው። እኔ አንተ በጣም ተታዘውስኝ ምን ነው ምን ተፈጥሮ በዚህ አጋጣሚ አልፈራም። ትዳፈራለች ነው። ኧረ ዋች ነው ቀድሞ አንተ ጸባይን ያስወጣ ሄዶ መንቾች ሽጉጥ አላርም ነው እኔ ፊክስ አደርገዋለሁ ነገር አልመጣም እና ምናምን ጭራሽ እኔም ተደቀነው ነበር የደወልኩት። ጭራሽ ናሱ ነው ያለበት ቦታ ከዛስ ኤሌክትሪሻኑ እንዴት እንዳስገጠመው ታውቃለህ? ፎቶን ላይ ደገፈናልና አንዴ መሳሪያውን በፎጣ እየጠረገ እግዚአብሔር በፎጣ ሽጉጥ የተጠረገ ቀላ ምናምን እዛ ኮፈል ላይ ይቆጠራል። ስምንት ጎራች ነበር አንተ ሩጦ ማለት ነው ካለበት ሳይራል በኔ ሂሳብ ብሎ ማለት ነው በኔ ሂሳብ ብሎ ሩጦ ይኸው እንደዚህ ነው ምናምን ከዛ በኋላ እሱን ኤሌክትሪሻን ሰራ ማለት ኧረ እሱ ብቻ እንደ ምክንያቱን ላስ ያደርግለት ምን ትናንት አስቸኩለውኝ እኮ ነው እንጂ ጽድት ታርቂ በጣም ቆይቶ ነው። እንደዛ ቆይቶ ሰርታ አስቸኩለውኝ ነው። መጀመሪያ ሲደውልለት ሄሎ ሰላም ነው ምናምን ዓለም ባንክ ነኝ ና በለው እና ከዛ በጣም ሞገደኛ ምን ነው ቀጣዩ ተባለ። ያንተስ አሁንም ከስተመሪ ነው ባይዚ ቶዮ አረባ በጣም ተወደደ ከሽጉጥ በኋላ እና ላትወዱ ነው እንዴ? ላትወዱ ነው እንዴ? አላርም አይመን ነው በቃ እንደውም ድምፁን ቀርቶት ነው የወሰደው። ከዚህ በኋላ የምን አላርም ነው ይሄንን ነው እንጂ ክሊማ አደረገው በቃ ከዚህ በኋላ እሺ ያንተ ሰምተናል። አሁን ደግሞ ያንተ አስደንጋጭ ወይ አስቂኝ ወይ አዝናኝ በጣም ድሮ የተመኝ ተራማሪ እኔ ከከስተመሮች ከብዙ ጊዜ እንትን እላለሁ ኢንተርፌስ ማለት በደንብ በቃ አወራለሁ ምናምን ምን ያልኳችሁ ነው ያወሩት ነው መጀመሪያ በቃ ኮሚኒኬሽን ላይ አልከፋምና
አስደንጋጭ የሚባል ነገር የገጠመኝ እውነት ለመናገር እንደዚህ ላይ ገጠመኝ የሚወራ ሳይሆን ያው በጣም አንቲክ የሆኑ መኪኖች ምናምን ነገር መጥተው መኪናው በጣም ነው የሚወደው እና ለፋመት ምናምን ይሄ ፌሞ ምናምን ነገር የቀጠቀጠው ነገር ነው ማለት ነው። ፀሐይ ምናምን ስለበደበው ያው መነካት የለበትም። በቃ እነዚህ መኪኖች መፈታት የለባቸው ነበረ። እንግዲህ ለምናምን ቢፈታ ተባለ ለመሰራት ጣለው ምናምን ረግቦ ነበረ። እሱ ለሞተር ምናምን ሲመጣ የመጀመሪያው በአንግሮ ባርስ እሱን ለመንቀል ልክ ስንሞክር የድሮ መኪና ስለሆነ እንዳለ ደቀቀ ፊርማው ማለት ነው። እና ሰውየው ደለክ እስካሁን ድረስ ትዝ ይለኛል። በቃ ላይክ ወዲያውኑ ነው ፊቱ የተለዋወጠው ምናምን ግን አይደለም። እና ያው ሰማው ምናምን ሜንቴን ታደርጋለህ ምናምን እንደዚህ አይነት አጋጣሚዎች ኦልሞስት በሳምንት አንድ ቀን ወይ ሁለት ቀን ኦብቪየስሊ ብዙ መኪና ለማስተናገድ እንሞክራለን። የሚያጋጥም ነገር ነው ግን በቃ በኮሚኒኬሽን ነው ብዙ ነገሮች የሚፈታው ከክላይንቶች ጋር ያለውን ነገር 100% ኃላፊነት ወስደን ምናምን ነገር ለማስተካከል የሚሞክራቸው ነገሮች ይኖራሉ ነው እንጂ ይሄ ያን ያክል እንደዚህ ላይፍ ትራጀዲ ምናምን በስራ አጋጣሚ የለኝም። እኔ አላውቅም ወይ አሁን ትዝ የሚለኝ የለም አለ እንዴ አይኔን አየ አንተስ እንኳን ያድሉ የሆነ ሰውዬ ነው አዲስ ነው ያኔ ገና ID6 እንደወጣ ነው ያለቀው። እኔ ፊቲንት ሊሰራለት ነው ቆሞ ሰውዬው ያኔ ዋን ኦፍ ዋን መኪናው ላይ የመጣ ጊዜ እንደዚህ አይነት ነገር ተፈጥሯል መሰለኝ። ከዛ የፊቲንት ነው የሚሰራው። እኔ ፊቲንት ብዙ ጊዜ ከእንትን ላይ ነው ቅርጹ በውጭ በኩል ነው የሚሰራው። እና ሰውዬው በቃ ይሰራላል አታስብና ምናምን ብዬው እንዲያወርቸው የሆነ ነገር ገባው። ከዛ የፊቲንት ነው የሚሰራው። እኔ ፊቲንት ብዙ ጊዜ ከእንትን ላይ ነው ቅርጹ ከውጭ ነው የሚሞቀው። ኦኬ እና ሰውዬው በቃ ይሰራላል አታስብና ምናምን ብዬው እንዲያወርቸው የሆነ ነገር ገባው። ይጫዋል የት ነው ያለው ድረስ ከዛ ምንድን ነው ብዬ ስወጣ እኛ ጋር የሚሰራ ልጅ አለ። ጉዳችን በታሩ ወይ ኮፈኑ ላይ ተጫን ማለት ነው። በቃ ስጋት እያዘልኝ ምናምን እሱ ማረጋገጥ የለም አይወድም። ተሸክሞቹ ይስቶታ ቀለሙ እንዳይፋት ነው he was a trainee እንኳን ባይሆን ያው ኢምፕሎይድ ሆኗል ግን እየለመደ ነው እዛ ጋር እና ስለ መኪና ኮንሴፕቱ ያው መኪናው የወጣው ሊለጥፍ መኪናው ጣራው ላይ በግብዳ ቲምበር ቆሞበታል። አንድ ቢራመድ ሊፋቅ ነው ቀለሙ። እንዴት እንደወጣው በራማቲን ተባብሮ ቀስ ተብሎ ማለት ነው እንደ ሞዘዘው አስቡት። የመቃብር ነው የሰው ራህማ ሚሊያ ያረጉት ሰዎች እንደዚህ አንድ ትሬንድ እና እሱ አጋጣሚ አክቹሊ እንደዚህ አይነት አጋጣሚ ካለ እኔም አንድ ልጨምርልህ። እሺ አዲስ ሊንከን መኪና ማለት እሱ ነበር የመጀመሪያው ዋን ኦፍ ዋን ሊንከን ነው 2024 ወይ ምናምን ነው ላይክ ፕሬዚደንሻል ኤዲሽን ስለ ኤስዩቪ ነው በነ ካዲላክ ስታንዳርድ የሆነ መኪና ነው። አዲስ ነው በሰዓቱ 60 ሚሊዮን ብር ነበር ይመስለኛል። በስማማውን እኔ ከዛ በኋላ ባለቤቱ ነበር መሰለኝ አይደለ? ብዙ ጊዜ አትክራሶች አሁን ቲክቶክ ላይ የለም ስለምንባል ነው እንጂ በጣም ብዙ ልጅ ነው እና ባለቤቱ መቶ ምናምን አይ ቲንክ ያው ትልቅ ሰው ነው መኪና አሁን የሚያደርጉት ያው ጸዴ ሰው ነው ብቻ ጸዴ ሰው ነው። ከዛ በኋላ ቲንት ሊሰራ ሲል ሰራተኞች መኪና ውስጥ አውልቃችሁ ግቡ ነው የተባለው። ሲግዛቤር ጫማ ጭራሽ አውጥቶ የገቡት በስነ ስርዓት ይመቸው ስለ ምንም ማድረግ አይቻልም ነገር ነው። ምን ትለዋለህ? አውልቀው ገቡ። ምን ትለዋለህ? አውልቀው ከቤት ሁላ ክፍት ነፈለ ያለበት በር ነው የሚመስለው። አራት ስሊፐር በር ላይ ሁሉ ነገር ከዛ በኋላ ነው ክሮክስ ያበዛው። ብዙ ቪዲዮ ላይ በክርም ውስጥ የጸሎት ፕሮግራም አለ ምናምን እስኪ ውስጥ ሰላት ሁላ አለ ምናምን ኳስ ለማየት የገባ ፈላ ይበዛበት ቤት የአገር ጫማ ምናምን እዛ ጋር ምክንያቱም በቃ ስፖንሰር በራም ለከሰምስ አየር በጣም ሻራውቱ ራባ ሪኮርድ እንዴት አያችሁት ፖድካስቱን? I hope you guys enjoyed it. This is the first podcast እንግዲህ ከዚህ በኋላ አሪፍ እናያለን። ሌላ መኪና ገዝቼ ደግሞ ድጋሜ እዚህ ጋር እመጣለሁ እየተስፋ አደርጋለሁ። ኢቭን ይሄንን ፖድካስት ኢንተረስቲንግ ሆናችሁ ካገኛችሁት ብዙ ነገር ከሰፖርት ቀጣይ ማን ይቅረብ ኮሜንት ላይ አሳውቁኝ። ምን አይነት ኮንቴንት ላይ ፎከስ እናድርግ፣ በምን አይነት ዙሪያ እናውራ የሚለው ነገር
በደንብ ሰው ጋር ላይክ እኔ በጣም ሰውን ስላየሁት ነው። በጣም ዲቴል የሆነ ኢንፎርሜሽን ሰው ይፈልጋል። እንዲጠይቅላችሁ የሚፈልጉት ጥያቄዎች ብዙ አሉ። ነገሩን እንጠይቃለን። ራህማ በመኪና የሚያስደስታችኋል። አሁን ደግሞ በፖድካስት መጥቶላችኋል። ይመቻችኋልና ሻራውት ራህማ እስቲ ማድረግ ይቻላል። ሻራውት አውዲስ በጣም ጸድ 1000 ሰብስክራይበር ሲገባ ለዚህ እንትን የመጀመሪያ አንተ እዚህ ጋር ነው ከቦ አየር ላይ ነው በጣም ጸዴ እና he's a client actually ሊሰራ መጣ ምናምን እንደዚህ አይነት ነገር ፖድካስት ሴትአፑን አየው። ፖድካስት ሴትአፑን by the way ሎኬሽኑ ሜንሽን እናድርገው የት እንደምንቀረጽ ወይስ ሰርፕራይዝ? አይ መናገር የለብም ሎኬሽን ከት ይደረጋል። ጋሽ ብቻ አሁን አውቶ ኢንትሮ ሶል አውትሮ ያደርግላችኋለሁ። ሻራውት ራህማ ዲኮር በጣም ጸዴ ቆይታ ነበር እና ደግሞ ደስ ብሎኛል የመጀመሪያ ገስት ስላደረጋችሁኝ። ከዚህ በኋላ የኔ መኪና ቪዲዮ ታያላችሁ። ይመቻችሁ።